መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው ነው። በአሁኑ ሰዓት ሰርከሱም ላይ ሲገለጽ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡኝ መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ችያለሁ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። እዚህ መጽሐፍ ውስጥ ዋናው እኔ ትኩረት ላደርግበት የምፈልገው የሀገር ለውጥ በምናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ግንባታ ቢሆኑ የሚወስዱት የራሳቸው ርዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስጠው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል ነው። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ መዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለኝ። የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለኝ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ አልወጣሁም መጨረሻ የምሰጠው አስተያየት አለ ፍሌክሲብልም እንዲሆን ከማድረግ አንጻር የተጠቆመው ትክክለኛ ነገር ይመስለኛል። አንድ ሀሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱን ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡን መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በውልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ
ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብርም ኃላፊነቱ ላይ በግልጽ ማስቀመጥ መቻል የኢትዮጵያን የሥራ ባህል የኢትዮጵያውያንን የሥራ ባህል ግምት ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ማስቀመጥኳቸው መዘርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ። ቅድም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊው እንደገለጹት የአንድ ሐሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይደንቲፋይ ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊሲ ማዕቀፍ የሕግ ማዕቀፍ ተግባራዊ ማድረግ ሲችል ነው። ህልሞቻችንና ሐሳቦቻችን የሚወስዱን ርቀት እንደተጠበቀ ሆኖ በተደጋጋሚ ኢቭን ሰክሰስ በታዩባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፉ ሲገለጽ በግልጽ እንደሚቀመጠው ከባህላችን ከተቋማቶቻችን ድክመት ከታሪካችን የሚቀዱ በርካታ የሚያሰናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን እንድንሰራ ከሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሁፍ ውስጥ እንደ ትልቅ መነሻም ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙን የአባይ ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ውሃ ጠማው ተረቱን ረጅም ጊዜ ተጠቅመንበታል። ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት ወይ ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነስ የሚብዛም ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለው ነው። ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ ያስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሀሳብ ነው የሚል እምነት አለ። የመደመር መንግስት ባህሪያት ተብሎ የቀረቡ አንዳችንም ቢሆን ልንሞግታቸው የማንችሉ ጉዳዮች አሉ። ምናባዊ ከፍታ የማድረግ አቅማችን ማጠናከር፣ ተለማጭነት። እኔ መጀመሪያ ተለማማጭነት አንብቤው ነበረ። ግሎሳሪውን መፍቻ ቃላት መፍቻውን በደንብ ሳይ ነው ይሄን ነገር ተጠንቅቄ ማንበብ እንዳለብኝ ገባኝ። ተለማጅነትም ተለማጭነትም የሚያስፈልጉን ኳሊቲዎች እንደሆኑ ፖለቲካችን ከማሸነፍ ንግዳችን ያሸነፈ ሁሉን የሚወስድበት ፖለቲካችን ያሸነፈ ሁሉን የሚወስድበት ፈረንጆቹ ዊነር ቴክ ኦል የሚሉት አደገኛ አካሄድም ስለሆነ መሸናነፍ ሳይጠበቅብን መጽሐፍ ውስጥ በግልጽ ተቀምጧል። ሁላችንም የምናጣበት አንዱ አጥቶ ሌላው የሚያገኝበት ሳይሆን ሁላችንም ልናገኝ የምንችልበት ሁኔታ ከመፍጠር አንጻር መቃኘት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። የኢኮኖሚ መዋቅራዊ ሽግግር መምራት፣ አደጋን የሚቋቋም በገር ኢኮኖሚ መፍጠር የሚባሉት አንድ ነገር በሀገርነት እንዲቀጥል የተሻለ እድገት አረጋግጦ ሌሎች የደረሱበት ደረጃ ላይ ለመድረስ ብቻ ሳይሆን ኮምፒቲቲቭም ኮምፓራቲቭ አድቫንቴጅ ተጠቅሞ የተሻለ ደረጃ ላይ ለመድረስም የሚያስችለው አቅም የሚፈጥር ስለሆነ በሐሳብ ረገድ የሚወጣለት አለ ብዬ አልወስድም።
በዚህ አስተሳሰብ ላይ ትኩረት ማድረግ አለብን፣ አስተሳሰብ ትግል ላይ ትኩረት ማድረግ አለብን የሚለው ላይ የተወሰነ ሪፍሌክሽንን መግለጽ ስለምፈልግ አንደኛ የዜሮ ሳም ፖለቲካ የዜሮ ድምር ፖለቲካን አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይደንቲፋይ ያደረጉት ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገር ናቸው። መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮቹን ይዞለት ማትረፍ የሚፈልግ ነጋዴ አስተሳሰብ፣ በተፈጥሮ ኪራይ ብቻ እሴት ሳይጨምር ለመኖር የሚያስብ አስተሳሰብ፣ በተደጋጋሚ መጽሐፍ ውስጥም እንደተገለጸው የህግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸብቸብ ላይ ብቻ ተመስርቶ የሀገር እድገትን ወደ ኋላ የሚመልስ አስተሳሰብ፣ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍኩ ሁሉም ነገር መቀመቅ የሚግባ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ መቻል አለበት። ይሄን ትግል በስሜት ብቻ ልናደርገው አንችልም። የምናደርጋቸው እንቅስቃሴዎች በዚህ ጽሁፍ ላይ የቀረቡት አስተሳሰቦች በሙሉ ወደ ፖሊሲ ማዕቀፍ መቀየር፣ ከፖሊሲ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩን መሆን መቻል አለባቸው። የሚያስሩን ዜጋውን ብቻ ሳይሆን አስፈጻሚ የሚባለውን የህብረተሰብ ክፍል አስፈጻሚ የሚባለውን የበላይ ኃላፊ ጭምር የሚያስሩ መሆን መቻል አለባቸው። እዚህ ላይ ፖሊሶች ሲወጡ ህጎች ሲወጡ ህልሙ ጋር ጠብ የሌለን ፖሊሲው በዚህ ሂድ በዚያ ሂድ በሚል ጉዳዮች ላይ የተለያየ አስተሳሰቦች ያሉን ሰዎች መሟገት የምንችልበት እድል ሊፈጠር ይችላል። ይሄ ጽሁፍ ሀገራዊ ማዕቀፍ ይሆናል ማለት ኤቭሪ የሚወጣ ፖሊሲ ኤቭሪ የሚወጣ ህግ 100% ይህንን ያንጸባርቃል ማለት አይደለም። በተቻለ መጠን በዚህ ጉዳይ ላይ ተገዢ እንሆናለን ያለ ሁሉ አካታች በሆነ ስሜት መጽሐፍ ውስጥ በተደጋጋሚ እንደሚገለጸው መንገድ ተወያይቶ ትልቅ ደረጃ ላይ አድርሶት አበልጽጎት የሀገር ማዕቀፍ የሚሆንበት ግን ደግሞ ተቸክሎ የሚቀር ሳይሆን እንደ ወቅቱ ሁኔታ እንደ ተጨባጭ ሁኔታው በየጊዜው ፍሌክሲብል በመሆን የህዝባችንን ጥያቄዎች መመለስ የሚያስችለን ስራ መስራት አለብን የሚል ነው ከመጽሐፉ ሪዲንግ የገባኝ።